አንዳንዴ እንደው ከማናንሽ አይነት ባህሪውን ምን ባህሪውን ብዙዎቻችን አንዳንድ የሚታይብን ለምሳሌ መዋለ ህጻናት ማለት የኬጂ ምርቃት ሲኖር ከአቅም በላይ ለመደገስ የምንሞክር ከሌ ቤት ያለው ልጅ እንደዚህ ደግሶ አስመርቋል እና የኔንም ልጅ እንደዛ ላደርግ ብለን ተበድረን ተለቅተን እናስመርቃለን ከአቅማችን በላይ። ይሄ እንግዲህ ከአቅም በላይ ሆነና በኋላ ክፍያው ላይ ተበድሮ ጾም ማደር ሊመጣ ነው። ከቤተሰብ ጋር ከትዳር አጋር ጋር መጋጨት ሊኖር ነው። እንደውም ይሄ የኬጅ ምርቃት በሰፊው የሚያስመርቁ ሰዎች የህፃናትን ስነ ልቦና ስለሚጎዳ ቢቀር ጥሩ ነበር። ይሄ ጋውን መልበስ ይሄን በተደጋጋሚ ያልኩት ነው። አንደኛ ለህፃናት ስነ ልቦና ጥሩ አይደለም። ለምን እዛ ቤት እንዲህ ነው እዚህ ቤት እንዲህ ነው ይላሉ ልጆች ያስቸግራሉ። ስለዚህ ከዩኒቨርሲቲ ሲመረቅ ብሩ ተቀምጦለት ከኮሌጅ ሲመረቅ ቢሆንስ አሁን አንዳንዱ እንደው ሀቢሉት ለንም አይደግም አለ። ዝም ብሎ የሚመረቅ ደግሞ አልፎ አልፎ እሱን እውቀቱን መከታተል ይሻላል። ወላጆች ምርቃት ላይ ብር ማውጣት ላይ አላስፈላጊ ወጪ ላይ ከሚያተኩሩ ልጁ ምንም እውቀት በሌለበት ምንም ገና ኤቢሲዲ ያወቀ ብሎ ይሄን ያህል ጅፓስ ከፍቶ ህዝብ ጎረቤት ረብሾ ምን ብሎ አሁን ደግሞ የመጣ ፋሽን ይሄ ነገር እንደው በቀበሌ መታገድ ነው ያለበት። እየጎዳ ነው ሰውን አቅም እየተፈታተነ ነው። ህፃናቶች ያስቸግራሉ። ሁለተኛ ደግሞ በሌላ በተለያየ መንገድ አላስፈላጊ ወጪ ድግስ እየደገሳችሁ ከዛ በኋላ በቀላሉ ወደ ውስጥ ባልገባም በቀላሉ ማድረግ የሚቻለውን ነገር በቀላሉ በሃይማኖታዊ መንገድ በምንም መንገድ በቀላሉ አቅም በሚፈቅድ መንገድ ማድረግ ማከናወን ሲገባው ከአቅም በላይ ይደገስና ህዝብ ይጠራና የተራበውም የጠገበውም መጥቶ አራቅፎ አደፋፍቶ ሲል ከዛ በኋላ አቅም ያለው እሺ ከአቅም በላይ ምንም አቅም የማይፈቅድለት ደግሞ ይበሳል እዚህ ነው። ከዛ በኋላ ብድር እያሉ በየሰው ቤት በየምኑ በየምናምኑ በቃ ተቸገርኩ እያሉ የሚዞሩ ብዙዎች አጋጥመውኛል። ስለዚህ ሁሉ ነገር ሲደረግ አቅምን አገናዝቦ መሆን አለበት። አቅም በሚፈቅደው መልኩ ነው እንጂ ተበድሮ ደግሶ ከዛ በኋላ እንደገና ደግሞ ብድር ውስጥ ገብቶ እንደገና ያንን ለመክፈል ሌላ ችግር ሌላ ብድር ፍለጋ ይሄ ሁሉ ምን አመጣው? በአቅም መሆን አይችልም በሲስተም መሆን አይችልም። አቅም በፈቀደ መሆን አይችልም። ሁሉም ነገር ከአቅም ጋር ነው የሚያያዘው። አቅማችንን እያወቅን ብንንቀሳቀስ ጥሩ ነው። አንዳንዶቻችን ዝም ብለን በዘፈቀደ